ሃይ ጋይስ እንዴት ናችሁ? ዛሬ አብረን የምንመለከተው ፌስቡክ አካውንታችን ፓስወርዱ ቢጠፋን እንደገና ደግሞ ፓስወርዱን አክቲቬት ለማድረግ አካውንታችንን ኢሜል አካውንታችን ቢጠፋን መክፈት ባንችል በአጠቃላይ አካውንታችን ተዘግቶ ሊቀር ነው ማለት ነው። ይሄንን እንዳይሆን እና በቀላሉ አካውንታችን የምንከፍትበትን አማራጮች መጀመሪያ ከመዘጋቱ በፊት የምናደርገውን ጥንቃቄ አሳያችኋለሁኝ። ለምሳሌ ይሄ የኔ አካውንት ቢሆንና በኢሜል ሎጊን ማድረግ ቢሆን ፓስወርዴን በመታና ፓስወርዴ ልክ ባይሆን ቢጠፋኝ ማለት ነው። እስቲ ሎጊን አደርጋለሁ። ኢንኮሬክት ፓስወርድ ቢል ፓስወርዴን ላላስታውሰው እችላለሁ። ስለዚህ ያለኝ አማራጭ ፎርጌት ፓስወርድ የሚለውን ክሊክ ማድረግ ነው። ፎርጌት ፓስወርድ የሚለውን በመጫንበት ጊዜ አማራጭ ይሰጠኛል። አንደኛው በኮንታክት፣ ሁለተኛው በፎን፣ ሌላኛው በኢሜል ነው እና ምናልባት ስልኬን ቀይሬ ሊሆን ይችላል፣ ስልኬ ጠፍቶብኝ ሊሆን ይችላል፣ አካውንት ኢሜልም ተዘግቶ ሊሆን ይችላል እና በዚህ አይነት አማራጭ ውስጥ ምንም አይነት አክሰስ የለኝም ማለት ነው። ስለዚህ አሁን ኢሜል ብዬ ብሰጠው መጀመሪያ የከፈትኩበትን ኢሜል ማለት ነው እሱን ብሰጠው የሚልክልኝ ነገር ይኖራል። በዚህ ቪያ ኢሜል ኮንፈርሜሽን ትፈልጊያለሽ ወይ ብሎ ሲጠይቅ ኮንቲኒው በምልበት ጊዜ በኢሜሌ ኮድ ነው የሚልከውና ያንን ኮድ ኢሜሌን ከፍቼ ነው እንደገና ፌስቡክ አካውንቴን ለመክፈት የምጠቀምበት ማለት ነው። ግን እንዳልኳችሁ ኦሬዲ ኢሜል አካውንቴ መክፈት ማልችልበት ሁኔታ ተፈጥሮ ሊሆን ይችላል ወይ ኢሜልን ፓስወርዱንም እሱንም ረስቼው ሊሆን ይችላል። አማራጭ ያደረኩት ነገር ላይኖር ይችላል እና እነዚህ ኮዶች ለይቼ ማወቅ ላልችል ይችላል። ስለዚህ ይሄንን ማስወገድ የምንችልበት አካውንታችን ሳይዘጋ በፊት አንድ አማራጭ አለ። እሱን መጀመሪያ ኢሜላችሁን ፌስቡክ አካውንታችሁን ተከፍቱና እንዴት እንደምናደርግ እናያለን ማለት ነው። ፌስቡክ አካውንታችሁ ትገባላችሁ። መጀመሪያ ትንሽ ልጠብቃችሁ እንግዲህ እስክታዩት ድረስ ማለት ነው። ከዛ ፕሮፋይላችሁ ጋር ትሄዳላችሁ። እቺን መስመሯን በመትጫኑ ጊዜ ነው ይሄ የሚመጣው። ከዛ እስቲ ትገባላችሁ። እንደምታዩት በስተቀኝ በኩል ያለችውን 3 ነጥብ ትጫናላችሁ። ከዛ ቪው ፕራይቬሲ ሾርትከት የምትለዋን ከታች ቁልፍ ምልክት ያለባትን ትጫናላችሁ። በዚህ መንገድ ባይሆን ብቻ ይቺን ቪው ፕራይቬሲ ሾርትከት የሚለውን ሳይሆን ቪው ፕራይቬሲ የሚለውንም ካገኛችሁ በዛ መግባት ትችላላችሁ። ከዛ ሞር ሴቲንግ አሁን ሴኩሪቲ የሚለው ውስጥ ነው የምትገቡት። ሴኩሪቲ ትገቡና ዩር ትረስትድ ኮንታክትስ የሚል አለ። ይሄ ሶስተኛውን ክሊክ ታደርጋላችሁ። እዛ ስትገቡ የምታምኑት በጓደኛችሁ መልኩ ወይም በቤተሰብ መልኩ በጣም የምታምኑትን 5 ሰው እንድትመርጡ ፌስቡክ ይፈቅድላችኋል። የፈለጋችሁትን 5 የምታምኑትን ሰው ትመርጣላችሁ። አንድ ብቻም ካላችሁ አንድ ትችላላችሁ። ግን ብዙ ጊዜ ሰውየው አካውንቱን ሊዘጋ ይችላል፣ የተለያየ አጋጣሚ ሊኖር ይችላል። ስለዚህ 5 ሰው መምረጡ የተሻለ ይሆናል። ወይም ደግሞ ከአንድ በላይ ቢሆን የተሻለ ነው። ማትፈልጉት ደግሞ ከሆነ እንደዚሁ ሪሙቭ ማድረግ ትችላላችሁ። 3 አማራጭ አለው። እንደምታዩት እያስገባሁኝ ነው። ከላይ ኤክስ የምትለው ምልክት ብትጫኑ ዲሊት ማድረግ ትችላላችሁ የማትፈልጉትን ሰው። ከዛ ይሄንን ከመረጣችሁ በኋላ ዳን የምትለዋን ክሊክ ታደርጋላችሁ። ዳን የሚለውን ስትጫኑ ኦሬዲ ሴቭ አደረጋቸው ማለት ነው እነዛን ሰዎች። አሁን በዚህ አይነት መልኩ ቢጠፋ የሚልክላችሁን ኮድ ለእናንተ በኢሜላችሁ መቀበል መክፈትና ማየት ባትችሉ ከነዚህ ሰዎች ውስጥ አንዱን የመረጣችሁትን ይፈቅድላችኋል ማለት ነው። ለዛ ሰው ይሄ ኮድ ይመጣለታል። ያ ሰው ጋር ደውላችሁ እንዲህ ኮዱን ንገሩኝ ትላላችሁ።
ኮዱን ሲነግራችሁ ኮዱን አስገብታችሁ ፌስቡክ አካውንታችሁ መክፈት ትችላላችሁ ማለት ነው። እንግዲህ ይሄን ይመስላል። በድጋሚ ለማየት የምትገቡት ሞር ሴቲንግ የምትለው ውስጥ ከዛ ሴኩሪቲ የምትለውን ክሊክ ታደርጋላችሁ። ከዛ ወረድ ብላችሁ your trusted contacts የሚለውን ክሊክ ታደርጋላችሁ። እሱን ከገባችሁ በኋላ choose trusted contact የሚለውን ክሊክ ታደርጋላችሁ። ከታች የምትፈልጉት ሰው ሊስቱን ማታዩት ከሆነ ጽፋችሁ ስሙን ማግኘት ትችላላችሁ ከኮንታክቶቻችሁ ከአካውንታችሁ ካሉ ፍሬንዶቻችሁ። እሱን ከጨረሳችሁ በኋላ ዳን የምትለውን ትነካላችሁ። ከዛ እዚህ ጋር ሲያመጣችሁ ይሄንንም ዳን ብላችሁ ትጫናላችሁ። ሁለተኛው ማለት ነው። በዚህ አይነት መልኩ አካውንታችሁን ሴቭ ታደርጋላችሁ ማለት ነው። ኢሜላችሁን ቢጠፋባችሁ ስልካችሁን ቢቀየርባችሁ ሶስተኛ አማራጭ ይኖራችኋል። ያ ማን ነው? ትራስትድ ኮንታክት ብላችሁ ያስገባችሁት ሰው ነው ማለት ነው። ለዛ ሰው ፌስቡክ ኮዱን ይልክላችኋል። ያ ሰው ደግሞ ለእናንተ ኮዳችሁን ይሰጣችኋል። ኮዳችሁን ሲሰጣችሁ በኮዳችሁ መሰረት አካውንታችሁን ከፍታችሁ ፓስወርድና ኢሜላችሁን እንደገና ዩዘር ኔማችሁ መቀየር ትችላላችሁ። ሼር ላይክ በማድረግ ለጓደኞቻችሁ ማሳውቋቸው። ስላዳመጣችሁኝ አመሰግናለሁ። ለዛሬ ሆኖ ባይ